ሐሳብ በበረሃው ሽማግሌ እያሉ ይገነጥሏቸዋል። አንዳንድ ያገዛዛቸው ተቃዋሚዎች የ79 ዓመቱ ዕድሜ ባለጸጋ ኤርትራ ሀገር ከሆነችበት ከ1985 ዓ.ም ጀምሮ ለ32 ዓመታት በስልጣናቸው ጸንተው ይገኛሉ። ሰውየው ራሳቸውን ፕሬዝዳንት ይበሉ እንጂ በ1984 በሸንጎ ከመመረጣቸው ያለፈ በሀገሪቱ ምርጫ ተደርጎ አይታወቅም። በሀገሪቱ የመኖር ህጋዊ ፈቃድ ያለው ፓርቲም የሻዕቢያ የዳቦ ስም የሆነው የህዝብ ግንባር ለዲሞክራሲና ለፍትህ PFDG የተሰኘው ድርጅት ብቻ ነው። ሰላም ጤና ከበረከት ጋር ይሁንልን እያልን የዛሬውን መንገድ ልንጀምር ነው። በሐሳብ በምክንያትና በእውነት መንገድ እየተጓዝን ያልተዳሰሱና የተደበሰበሱ ገጾችን ገልጠን የምናይበት ትንታኔ ጀምሯል። በብዙ ልፋትና ተሳ የሚቀርብላችሁን ይህን ቻናል በመደገፍ የታላቁ ሀገር የኢትዮጵያን ልጆች በመረጃና ሐሳብ ያበርቱ በማለት ጀመርን። Mohammed, why is a book about Isaias Afwerki important? President Isaias Afwerki, he is one of the elderly leader of African independent state. አቶ መሐመድ ይባላሉ። በቀድሞዋ ምድረ ባህር በአሁኗ ኤርትራ የሚኖሩ ጸሐፊ ናቸው። በቅርቡ ለዕድሜ ጠገቡ መሪ የ80ኛ ዓመት በዓል የሚሆን በአቶ ኢሳያስ አፈወርቂ የህይወት ታሪክ ላይ የሚያጠነጥን መጽሐፍ ወይም መወድስ እያሰናዱ ነው። እንደ እርሳቸው ድምዳሜ ኢሳያስ የአፍሪካ ታላቅ መሪነታቸውን፣ ባለራዕይነታቸውን የሚያጎላ እንዲሁም በቀጠናው ለትብብርና አብሮ ለማደግ ያደረጉትን ያለሳለሰ ጥረት የሚያስረዳ መጽሐፍ ነው። That most African young people, they are born after independence. The experiment of their countries had been negative, that they can also learn from the practice of the last 34 years of Eritrean experience. For the people of Horn of Africa and the young and the educated people of Horn of Africa, through the journey by reading this book, to understand the region, to understand what does it mean regional cooperation, to understand self-reliance and national independence. ወዲ አፎም በዘመናዊቷ አፍሪካ ታሪክ ውስጥ ጥልቅ አሳቢና ባለምጡቅ አእምሮ መሪ ናቸው። ለመሆኑ ይህን አባባል ከዚህ በፊት የት ነበር የምናውቀው? እውነት ይህ መጽሐፍ በ1960ዎቹ ከቀዳማዊ ኃይለ ሥላሴ ወይም አዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርት ክፍል በዝቅተኛ ነጥባቸው የተባረሩትን አቶ ኢሳያስ አፈወርቂን ይመለከት ይሆን? በዓለም ላይ በርካታ መሪዎች ራሳቸውን በተጋነነ እና ሐሰተኛ ማንነት ወይም ፐርሶና በመገንባት በእነርሱና በሌላው ሕዝብ መሃል መሰረታዊ ልዩነት ወይም የተለየ ብቃት እንደተላበሱ ማስመሰል የተለመደ አሰራር ነው። በተለይ በአምባገነኖች ዘንድ ሲሆን ደግሞ ነገሮች ከእውናዊው ዓለም ወጥተው ወደ ሰማያዊነት ይነጠቃሉ። ለምሳሌ አዶልፍ ሂትለር የአሪያን ዘር ወይም ጀርመኖችና ኖርዲኮች ማለትም ነው ከሰው ልጆች ዘር በሙሉ የተለየ የበላይ ዘር በመሆኑ ሌሎች አናሳ ዘሮችን መግዛት አለበት ብሎ ያምን ነበር። meine Zeit verwendet habe im Dienste meines Volkes. Gib du jetzt deine Stimme ab. Wenn ja, dann tritt für mich ein, so wie ich für dich eingetreten bin. ይህም ብቻ ሳይሆን ጀርመኖች የጠፋው የአትላንቲስ ስልጣኔ ህዝቦች በመሆናቸው እንደ ልባቸው ለመኖር ተጨማሪ ግዛት ያስፈልጋቸዋል ብሎ ያምን ነበር። እነዚህ እሳቤዎች የሩቅ እብደቶች ቢመስሉም በሀገራችን ኢትዮጵያ በሚያስገርም ሁኔታ ከዚህ ያልተናነሱ እሳቤዎች አሁንም ድረስ ይሰማሉ። ከነዚህም መካከል ሳልሳይ ወያኔ፣ ባይቶና ትግራይና ህወሓት
ትግራይ የጥንታዊ አክሱም ስልጣኔ ዘሮች ከሌላው ህዝብ በአስተሳሰብና በባህላችን የላቀን ህዝቦች ነን ብለው ያምናሉ። በአማራው ብሔርተኞች ደግሞ የሰው ልጆች የውሃ ልክ ነን የሚሉ ንግግሮች ከዚህ በፊት ተሰምተዋል። እኛ የአባቶቻችን ልጆች ነን። የአባቶቻችን ልጆች ነን። በአባቶቻችን ውሃ ልክ የተሰራን። በኦሮሞ ብሔርተኞችም ዘንድ የኢትዮጵያ ምድር የመጀመሪያዎቹ ነዋሪዎች እኛ ነን የሚሉና የመሳሰሉት ይጠቀሱበታል። ከዚህም ባለፈ ሂትለር ንግግሮቹ መለኮታዊ ኃይል እንዳላቸው ያምን ነበር። የተወዳጁ አምባገነን ኪም ጆንግ ኡን አባት ኪም ኢል ሱንግ ማንግዮንግዴ በተባለች የአብዮት ገነት ምድር እንደተወለዱና እርሳቸው ሲወለዱ ድርብ ቀስተ ደመና በሰማይ እንደወጣና አበቦች እንደፈኩ ንቦችና አዕዋፍ እንደከበቧቸው ይነገራል። ኢትዮጵያዊ ጨዋነትና ይሉኝታ ይዞን እንጂ በቅርቡ ለነበሩ መሪያችን ከዚያ አፈ ታሪክ ለጥቂት ነው ያጎደል ነው። የፕሬዝዳንት ኢሳያስ አፈወርቂም ነገር እንዲሁ ነው። በነባራዊ ዓለም በዘመናቸው ለጠፋው የሰው ሕይወት በቀጠናውና በሀገራቸው ኢትዮጵያ ላይ ለከፈቱት ጦርነቶችና አለፍ ሲልም ለገነጠሏት ሀገር በውትድርናና በስቃይ ለሚያንገላቱት ህዝባቸው አሊያም በእርጅና ብዛት ወደ ኋላ ለምታዘግመው አስመራ የሰሩትና የሚወራላቸው ወዲህና ወዲያ ናቸው። እውነታን የመረዳት ክፍተት የብዙዎቹ አምባገነኖች ጸባይ ቢሆንም ህዝባቸው በስራ ማጣት፣ በኢኮኖሚ ድቀት፣ በመንግስት ወከባና በአምባገነንነት እየዳከረ እርሳቸው ግን በሸበጥና ካኪ ሱሪ እስኪሄዱ ድረስ የኤርትራ ህዝብ በፍጹም ደስታ የሚኖር የተመቸው ያደገ ሀገር አድርገው ማሰባቸው ግን ለራሳቸው የሚሰጡትን የተሳሳተ ግምት የሚያሳይ ነው። አዛውንቱ ከእውነት ጋር ያላቸው ጸብ ግን ጎልቶ የሚወጣው ኤርትራን ከእናት ሀገሯ ለመገንጠልና አሁን ላሉበት ስልጣን ያበቃቸው በአረብ ሀገራትና በኢትዮጵያ መሃል በተፈጠረ ጠላትነት ያፈራው የተላላኪነት ሚናቸው መሆኑን መዘንጋታቸው ላይ ነው። በ1952 በግብጽ ካይሮ የተመሰረተው ጀብሃ ወይም ኢኤልኤፍ ተጋድሎ ሓርነት ኤርትራ የተሰኘው የሻዕቢያ እናት ድርጅት ሲመሰረት ከግብፁ መሪ ኮሎኔል ገማል አብደል ናስር የተሰጠው ተልዕኮ ሁለት ነበር። ኤርትራን በመገንጠል ኢትዮጵያን እስከ መጨረሻው ማዳከምና ተጨማሪ አማጽያንን በመምራት ወይም በማስተባበር ጠንካራ ማዕከላዊ መንግስት በኢትዮጵያ እንዳይኖር ማድረግ ነበር። በኢድሪስ መሐመድ አደም የተመሰረተው ኢኤልኤፍ በኋላ ላይ በመላው አረብ ሀገራት እየተደገፈ በሱዳን ስልጣንና ዝግጅት በሚያደርግበት ጊዜ አቶ ኢሳያስ ኃይሌ ወልደ ትንሳኤና ሙሴ ተስፋ ሚካኤል ከተሰኙ የዩኒቨርሲቲ ጓዶቻቸው ጋር በ1958 ዓ.ም ነበር ጀብሃን የተቀላቀሉት። ለመሆኑ የሰሞንኛው የኤርትራ የጦርነት ጉሰማ ከያኔው የትጥቅ ትግል ምን ያመሳስላችኋል? ኤርትራን የመገንጠል አጀንዳ የማን ነበር? ሻዕቢያና ወያኔ የግብጽ መሳሪያዎች ወይስ የራሳቸው ዓላማና ግብ ያላቸው ድርጅቶች? በአረብ እስራኤል ጦርነት እስራኤል ያልከፈለችውን ዋጋ ለምን ኢትዮጵያ እንድትከፍል ተደረገ? ለመሆኑ የሰሞንኛው የኤርትራ የጦርነት ጉሰማ ከያኔው የትጥቅ ትግል ምን ያመሳስላችኋል? ክቡራን የመንገድ ቲዩብ ተመልካቾቻችን የዛሬው ፌርማታችን እዚህ ጋር ሆኗል። በቀጣይ እነዚህንና ሌሎች ስለ ሀገራችን ያልተነገሩ እውነቶችንና ሴራዎችን እንገልጣለን። እርሶም ላይክ እና ሰብስክራይብ በማድረግ መንገዳችንን ይቀላቀሉ። ቸር ቆዩን።